ዜና እረፍት ከዚህ ዓለም በሞት ተለዩ። ባለትዳርና የአንድ ሴት ልጅ አባት የነበሩት ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት ህይወታቸው አልፏል። ዜና እረፍት ከዚህ ዓለም በሞት ተለዩ። በተወለዱ በ83 ዓመታቸው ከዚህ ዓለም ድካም ማረፋቸውን መገናኛ ብዙሃን አገልግሎት ስርጭት ድርጅትን ጠቅሶ ኢዜአ ዘግቧል። ዜና እረፍት አርቲስት ከዚህ ዓለም በሞት ተለየ። በኢትዮጵያ ዘመናዊ ሙዚቃ ከፍተኛ ተወዳጅነትን ያተረፈው አንጋፋው ድምፃዊ ትናንት እኩለ ሌሊት በድንገት ህይወቱ ማለፉ ተገልጿል። በኢትዮጵያ የግል ሸክላ ሙዚቃ ህትመት ታሪክ ውስጥ የመጀመሪያ የሆነበት ሙዚቃ በአምሃ ሪከርድስ አማካኝነት ማሳተም የቻለ አርቲስት ነበር። በዛሬው ዕለት አንድ አስደንጋጭ መረጃ ደርሶናል። እሱም አንጋፋው ድምፃዊ መሐሙድ አህመድ ከዚህ ዓለም በሞት ተለይቷል። ስላሟሟቱ እንዲሁም ስላሳለፈው ህይወት በዝርዝር ይዘናል። ሙሉን እስከ መጨረሻው ከቆዩ የምናሰማው ይሆናል። አብረን ቆዩ። መሐሙድ አህመድ የተወለደው ሚያዝያ 30 በ1933 ዓመተ ምህረት አዲስ አበባ መርካቶ በአሜሪካን ግቢ አካባቢ ነው። ስራንም ሆነ ህይወትን በራሱ መጋፈጥ የጀመረው ገና በህፃንነቱ ነው። አባቱ በሚሰራበት ግሪክ ክለብ አብሮ በመሄድ ቅርጫት ኳስና የቴኒስ ሜዳዎች ላይ ይሰራም ነበር። በ6 ዓመቱም ሊስትሮ ሆኖ መስራት ጀመረ። በትምህርት ቤት ቆይታው ብዙ ጎበዝ እንዳልነበር ፈገግ ብሎ የሚያወራው መሐሙድ ቤተሰቦቹንና ራሱን መርዳት እንዳለበት የተረዳው ገና በህፃንነቱ ነው። የሙዚቃ ህይወቱ ሀብሎ የተጀመረው አንድ ክለብ ውስጥ ሳንድዊች እንዲያቀርብ በተቀጠረበት ጊዜ ነው። እንዳጋጣሚም ሆኖ በዚያው ክለብ ውስጥ ጥላውን ገሰሰ ይዘፍንበት የነበረ ቦታ ነበር። በአንድ አጋጣሚም ሁሉም ድምፃውያን ወደ ድሬዳዋ ሄደው ሙዚቀኞቹ ያለ ድምፃዊ እየተለማመዱ ነበር። የተፈራ ካሳን አልጠላሽም ከቶን የተዘራን ይሄም አለለካን እና የጥላሁንን ዘፈን እየተለማመዱ ነበር። በድምጽ መዝፈን እንደሚፈልግም ጠየቃቸው። በጣም ቀጭን ነበርኩ እናም ትችያለሽ ወይ ብለው ጠየቁኝ። እናም ሞክራለሁ አልኩ በማለት መሐሙድ ይናገራል። አልጠላሽም ከቶ የሚለው ዘፈን በሚዘፍንበት ሰዓት የኮንጎ ዘማቾች በቦታው ነበሩ። እናም አስደነቃቸው። እንደገናም እንዲዘፍን ተጠየቀ። የክለቡ ባለቤት በቦታው የነበረ ሲሆን አድናቆት በተሞላ ድምጽ ያአላህ ያለ በጣም ጥሩ መስፈን ትችላለህ እንዳለው መሐሙድ ያስታውሳል። በዚህ አጋጣሚ ከአስተናጋጅነት ወደ ዘፋኝነት ተቀየረ። የቤቱ ባለቤትም ሙሉ ልብስ ገዛለት። ጥላሁንና ሌሎች ዘፋኞች በተመለሱበት ወቅት የሱ መስፈን በጣም ያስገረማቸው። የግጥም ደብተርም ሰጡት። መስፈን በጀመረበት ወቅት የተለያዩ ዘፈኖችን ሙዚቃ በመስፈን ነበር። በዚህ ክለብ ነበር አላወቅሽልኝም የሚለው የመጀመሪያው ዘፈኑ የሆነው ግጥም የተሰጠው። ክቡር ዘበኛ መቀጠር ፍላጎቱ የነበረ ሲሆን መጀመሪያ ግን ፖሊስ ኦርኬስትራና ምድር ጦር ለመቀጠር ጠየቀ። በተለያዩ ምክንያቶችም እንደማይቀጥሩት ነገሩት። መቶ አለቃ ግርማ ሀድጉም ክቡር ዘበኛ መቀጠር ይፈልግ እንደሆነ ጠየቁት። እሱም ተስማማ። ከመቀጠሩ በፊት ግን በህዝብ ፊት ዘፍኖ ማለፍ ነበረበት። የዚያን ጊዜ የነበረውን እያንዳንዷን ጥቃቅን ነገር በጥልቅ ያስታውሳል። የታምራት ሞላን ተስፋ አትቁረጪ እንዲሁም አላወቅሽልኝምን ሲዘፍን የተመልካቹ መልስ ለየት ያለ ነበር። የኤልቪስ ፕሪስሊን ዳንስም እየደነስኩ ነበር እናም የተመልካቹ መልስ የማይታመን ነበር በማለት መሐሙድ ይገልጻል። መቶ አለቃ ግርማም ወታደር ሆኖ እንዳይቀጠር መከሩት። የክቡር ዘበኛ ሰዎችም በወታደርነትና ሙዚቀኝነት 120 ብር እንክፈል ብለው ጠየቁት። እሱ ግን ባለመስማት
በመስማማቱም በሙዚቀኝነት ብቻ በ1955 አካባቢ ተቀጠረ። ለ11 ዓመታት ያህልም በዚያ ቦታ ሰርቷል። ለዚህ ያበቃኝ የማላውቀውን ነገር ሁሉ ያስተማረኝ ለኔ ወንድሜ ጥላሁን ገሰሰ ነው። ሌሎችም ሙዚቀኞች እንዲሁ በኔ ላይ አሻራ ጥለዋል ይላል ማህሙድ። በዚያን ወቅት ሙዚቀኞች አንድ ላይ ይሰባሰቡበት የነበሩ ብዙ አጋጣሚዎች ነበሩ። ከነዚህ ውስጥ ክቡር ዘበኛ ይሰራ በነበረበት ወቅት አዲስ አበባ ዩኒቨርሲቲ ውስጥ ይደረግ የነበረ የሙዚቀኞች ውድድር አንዱ ነው። የተለያዩ ባንዶች እንደ ምድር ጦር፣ ክቡር ዘበኛና የፖሊስ ኦርኬስትራ ባንዶች ከድምጻዊያኖች ጋር ይመጣሉ። እያንዳንዱም ድምጻዊ አንድ ወይም ሁለት ዘፈን ይዘፍናል። ይህም ለሙዚቀኞች ጥሩ አጋጣሚ እንደነበር ይናገራል። ከ11 ዓመታት ቆይታም በኋላ በተለያዩ ክለቦች መስራት ጀመረ። ለዚህም ምክንያቱ የነበረው ያገኘው የነበረው 60 ብር 5 እህቶቹና ወንድሞቹ በአጠቃላይ ቤተሰቦቹን መደገፍ አልቻለም። በወቅቱ አባቱ ስራ ያልነበራቸው ሲሆን እናቱ ብቻ ነበረች የምትሰራው። መጨረሻ ላይ ከክቡር ዘበኛ በለቀቀበት ወቅት ደሞዙ 250 ብር ደርሶ ነበር። ከዚያም ከአይቤክስ ባንድ ጋር ተጠቃሎ ራስ ሆቴል ተቀጥሮ መስራት ጀመረ። በሙዚቃ ህይወት ውስጥ ብዙ ውጣ ውረዶችን እንዳሳለፈ የሚናገረው ማህሙድ ዘመኑ ለሙዚቀኞች ሆነ ለሙዚቃ እድገት የተመቻቸ እንዳልሆነ ይገልጻል። እንደሚናገረው ከሆነ ይሄ እድገትም የተገኘውና እዚህ መድረስ የተቻለው በድሮ ሙዚቀኞች መስዋዕትነት ነው። እነዚህ ሙዚቀኞች አሻራቸውን ጥለው ማለፍ ችለዋል የሚለው ማህሙድ በዚያን ጊዜ የነበሩ ሙዚቀኞች ምንም እንኳን ችሎታው ቢኖራቸውም የሙዚቃ ትምህርት ቤት አልሄዱም። የዚያን ጊዜውንም በማስታወስ ለሙዚቀኞች እንዴት ከባድ እንደነበር ይናገራል። ሙያውም እንዴት ይናቅ እንደነበር ያስታውሳል። በ1963 ከአይቤክስ ባንድ ጋር ሆቴል በሚሰራበት ወቅት ኩሉም ማንኳለሽ፣ አምባሰል፣ ችቦ አይሞላም ወገቧና አልማዝ ምንዳ ነው የመሳሰሉ ዘፈኖችን ይዘፍን ነበር። እነዚህ ዘፈኖች ከአንዳንድ ወገኖች ከፍተኛ ትችትም አጋጠመው። የድሮ ዘፈኖችን በአዲስ መልክ ትጫወታለህ ለማለት አንድ ጋዜጠኛ ፍራሽ አዳሽ ብሎ የጠራውን አጋጣሚ አሁንም አይረሳውም። አላዘንኩም፣ የድሮ ዘፈኖችን አዲስ ህይወት በመስጠት ዘፍኛለሁ፣ ፍራሽም እንደ አዲስ ሲታደስ ይተኛበታል ይላል ማህሙድ። ከዚህም በተጨማሪ አባይ ማዶ፣ ደኑን ጥሰሽ እና የት ነበርሽ የሚሉት ዘፈኖች የተለያየ ርዕዮተ ዓለም ያስተላልፋሉ በሚል ተወቅሶ ነበር። በሚያዝያ ወር 1976 ዓመተ ምህረት የፈረንሳይ የቲያትር ቡድን አባላት በመላው አፍሪካ በሚገኙ የፈረንሳይ የባህል ማዕከላት እየተዘዋወሩ የተለያዩ ትርኢቶችን ያቀርቡ ነበር። በዚህ ወቅት ነበር የፍራንሲስ ፋልሴቶ የቅርብ ወዳጅ የነበረ አንድ ፈረንሳዊ ከቲያትር ቡድኑ ጋር በስቴጅ ማኔጀርነት ወደ አዲስ አበባ የመጣው። ይህ የፍራንሲስ ወዳጅ ታዲያ በአዲስ አበባ ጎዳና ሲዘዋወር የማህሙድን ሙዚቃ በጎዳና ላይ ይሰማና ይወደዋል። በጊዜው ደግሞ ፍራንሲስ ፋልሴቶና ጓደኞቹ ከመላው ዓለም የተለያዩ ሙዚቃዎችን በመሰብሰብ አብረው ማዳመጥ፣ መወያየትና ፉክክር ያደርጉ ነበር። ይህ ፈረንሳዊ የመድረክ ባለሙያ ታዲያ የማህሙድን ሙዚቃ እንደሰማ ወዲያው ወደ ሙዚቃ ቤቱ ይገባና ሸክላውን በመግዛት ወደ ፈረንሳይ ሲመለስ ለፍራንሲስ ይሰጠዋል። ፍራንሲስም ከወዳጆቹ ጋር ሙዚቃውን መስማት ይጀምርና እጅግ በጣም የተለየና በጣም አዲስ አይነት ሙዚቃ ይሆንበታል። ወዲያውም ያንን ሙዚቃ በበርካታ ካሴቶች ይቀዳና ለሚያውቃቸው የሬዲዮ ፕሮግራም አዘጋጆች፣ ዲጂዎችና ሙዚቃ ተንታኞች ይልክላቸዋል። በሚቀጥሉት ጥቂት ቀናቶች ታዲያ ከሁሉም ያገኘው ምላሽ እጅግ የሚያስደንቅ ነበር። ከየት ይህን ሙዚቃ እንዳመጣውና እጅግ በጣም እንደወደዱት እንዲያ ያለ ሙዚቃ ሰምተው እንደማያውቁ ይገልጹለታል። በእንዲህ ያለ ሁኔታ ነበር ከማህሙድ ጋር ለመስራት የወሰነው። ይህ በሆነ በወሩ ወደ ኢትዮጵያ በመምጣት ማህሙድን ፈልጎ በማግኘት በርካታ ስራዎችን ሊሰሩ ችለዋል። ይህ አጋጣሚ ነበር እንግዲህ ኢትዮፒክስ የተሰኘውን እነዚህን 30 አልበሞች እንዲመጡ ምክንያት የሆነው። ለመጀመሪያ ጊዜ የኢትዮጵያ ሙዚቃን ያሳተመው የውጭ ሀገር አሳታሚ ክሬመርስ የተባለ የቤልጂየም ሪከርድ ሌብል የማህሙድን 2 ዘፈኖች የያዘ ኤልፒ በ1976 ዓ.ም አካባቢ አሳተመ። በወቅቱ ይህ ሪከርድ በጣም ጥሩ የሚዲያ ዳሰሳዎችንም አግኝቶ ነበር። ኒውዮርክ ታይምስን ጨምሮ የዓለም ምርጥ 10 ወርልድ ሚውዚክ ቻርት ውስጥም ለመግባት ችሎ ነበር። ይህ ማለት እንግዲህ ከፍራንሲስ ፋልሴቶ በፊት መሆኑ ነው። ነገር ግን በአልበም ደረጃ እንጂ ዓለም አቀፍ መድረኮች ላይ በመጫወትና በመላው ዓለም ሙዚቃዎቹ ተደማጭነት እንዲያገኙ ያደረገው ፍራንሲስ ፋልሴቶ ነው። ነገር ግን ይህ ጀግና አቀንቃኝ ከ2 ወራት በፊት በጠና በመታመሙ ምክንያት ሕክምናቸውን በአሜሪካ ሲከታተሉ ነበር። ሆኖም ግን ዶክተሮቹ የተቻላቸውን ያክል ቢሞክሩም ህይወታቸውን ማትረፍ ግን አልተቻለም። ለወዳጅ ዘመዶቹና ለአድናቂዎች
ለቤተሰቦቻቸው መጽናናትን እየተመኘን የዛሬውን ፕሮግራም በዚሁ አበቃን። ቸር ያቆየን።